አሁን ደግሞ ያመጣው ደግሞ አለ ሰው ደግሞ አንድ ሴትና አንድ ወንድ እሺ፣ ዲያቆን ቢሆን እሺ፣ ኋላ የሚያገባት ከሆነ ከጋብቻ በፊት እንዲያው ቢገናኙ ምን ችግር አለው? አለው። እንዲህ ያለ አሁን ደግሞ እኔ አሁን ሴቱም እንደው ዛሬማ ማፈር እኮ ትቷል መምለክ አዛኝን። አሁን አንዲት ልጅ ደውል አንድ ጊዜ ያለችኝ እንገራችሁ። አንድ ዲያቆን ነበረው ኋላ እኔ ጋር ስተት ገጠመን። እሺ አዲያ እሱ ዲያቆን ሆኖ ቢቀጥል ምን ችግር አለው? ኧረ እንዲሁ እኮ አይደረስ ነው እናንተ። እንደው ጽሑፍ እኮ ነው ማምላክን ምን ችግር አለው? አለው እንጂ። ሰምታችኋል? እስቲ ቆይ ልንገራችሁ አንድ ጥያቄ። ማር ጥሩ ነው አይደለም? ጥሩ ነው አይደለም? አሁላችሁም ቅዳሴ ሲያበቃ አንዳንድ ማንቆርቆሪያ ጠጅ ባጠጣችሁ ጥሩ ነው አይደለም? ግን እዚያች ላይ አንዳንድ ብልቂያት መርዝ ብጨምርባት ምን ችግር አለው? ምን ችግር አለው? በሉ መልሱ እንጂ። ይገላል በሉ ይገላል። ምን ችግር አለው? ዝሙትና ክህነት አንድ ላይ አይሄዱም። ችግር አለው እንጂ ራሱን የቻለ እኮ ነው በእውነቱ ማለት ነው። ምን ችግር አለው ይባላል እንዴ? ነውር ነው በእውነቱ። እባብ ብበላ ምን ችግር አለው አይባልም። ስለዚህ ሁሉም ስርዓቱን ጠብቆ ይሄዳል። ለእግዚአብሔር የሚሆነው መጀመሪያ አስራት አውጥታችሁ ኋላ ብሉ ተባለ። ምን ችግር አለው? ስለዚህ እግዚአብሔር ምን ችግር አለው ከማለት ይሰውረን። ጾሙን እስከ 9 ሰዓት ጾም ምን ችግር አለው? 7 ሰዓት ብንበላ የእህል ደም የለው ችግር አለው? ኋላ ችግር አለው። እኔ ነግሬያችኋለሁ። እግዚአብሔር አትብሉ ሲላችሁ ከበላችሁ፣ ብሉ ሲላችሁ ትጾማላችሁ። ምሬን እኮ ነው። ድሃ በድህነቱ ጊዜ ያግበሰብስና ሀብታም ሲሆን ስኳር እንቅ፣ ኮሌስትሮል እንቅ፣ ምኑን ይብላው ቁልጭ እያለ መቁለጭለጭ ችግር ያለ ይውላችሁ። የድሮ ምን ችግር አለው? ኋላ ችግር አመጣ። አሁን የምበሉ አሁን የእግዚአብሔርን ቤተ መቅደስ እየዘረፉ የሚበሉ በእግዚአብሔር መቅደስ ላይ ዝሙት የሚሰሩ እናንተ ማለት ናችሁ። ዝሙት የሚሰሩ የእግዚአብሔርን ስርዓት የሚያጓድሉ ከስርዓት ይቀነስ የሚሉ እነዚህ ሶስቱ አገር ያጠፋሉ። አንደኛ የእግዚአብሔርን መብላት፣ ሁለተኛ የእግዚአብሔርን መቅደስ በርኩሰት ማርከስ፣ ሶስተኛ የእግዚአብሔርን ስርዓት መቀነስ። እግዚአብሔር ይበቃናል ብሎ ስርዓት ማጉደል። ስለዚህ አገር የሚቀሰፈው ስርዓት ሲጎድል፣ መቅደስ ሲረክስ፣ እንደገና ምን ሲሆን ነው? የእግዚአብሔርን ድርሻኛ ስንበላው